ሰላም ንስር ቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። እንግዲህ ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቻናሌ ቤተሰብ ሆኑ ላለሁኝ። እንግዲህ ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ለጓደኞቻችሁ እንግዲህ አዳርሱልኝ እላለሁኝ። በቻናሌ ላይ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። እሺ ለዛሬ እንግዲህ ይዤላችሁ የመጣው ፕሮግራም ደግሞ የኦንላይን የሰውነት ሳሙና እንዴት ነው የምንጠቀመው፣ ጥቅሙ ምንድነው የሚለውን ይዤላችሁ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ እንግዲህ አብራችሁን ቆዩ። የኦንላይን የሰውነት መታጠቢያ ሳሙና እንግዲህ ጥልቅ እርጥበትን በሚሰጡበት ጊዜ ለማጽዳት በጣም ጥሩ የሆኑ የሳሙና አይነት ነው። እንግዲህ ኦንላይን ሰውነት ሳሙና ማለት ነው። ይህም በቫይታሚን ቢ3 ኮምፕሌክስ ወይም ኒያሲናሚድ ያለው የቆዳ መከላከያ ለማጠናከር እና ለ24 ሰዓታት እርጥበትን ለመስጠት የሚጠቅም ነው ማለት ነው። እንግዲህ ይህ የኦንላይን የሰውነት ሳሙና እንግዲህ የብራይትነስ ለመስጠት ሞይስቸራይዝ ለማድረግ ሰውነትን የሚጠቅም ወይም ደግሞ በቫይታሚን ሲ እና ገንቢው የሱፐር ሴረም በውስጡ ያካተተ ንጥረ ነገር ያለው ሲሆን ይህም ቆዳ ለስላሳ ብሩህ እንዲሆን ያደርጋል ማለት ነው። እንግዲህ ይህ በጣም አስፈላጊ የሆኑ ባህሪያቶችና ጥቅሞችን ይሰጣል ማለት ነው። እንግዲህ ከነዚህ መካከል ጥልቅ የሆነ እርጥበትን ለመስጠት የሚረዳ ሲሆን እንግዲህ ይህንን ስንል ለደረቅ ቆዳ የተዘጋጀ ሲሆን ቆዳውን ለስላሳ እንዲሆን የሚያደርግ ረጅም ጊዜ የሚቆይ እርጥበትን የሚሰጥ ነው ማለት ነው። ይህ ብዙ ጊዜ በእለት የምንጠቀማቸውን ሎሽን አይነት ነገሮችን ከሰውነታችን ላይ እንግዲህ ሁሉን ተጠቅመን በምናቀበት ሰዓት ይህንን ቅባታማ ነገሮችን የምንጠቀማቸውን እለት ተእለት የምናደርጋቸውን ነገሮች በዚህ ሳሙና በመጠቀም ከሰውነታችን እንግዲህ በጥሩ ሁኔታ በማስወገድ ጥሩ መዓዛን የሚሰጥልን የሰውነት ሳሙና ነው ማለት ነው። እንግዲህ ይህ በሌላ ደግሞ እንግዲህ ሌላውን ነገር ጥቅም ባህሪያቶችን ስናይ ንቁ ንጥረ ነገሮችን በውስጥ የያዘ ሲሆን ይህም በቫይታሚን ቢ3 ኮምፕሌክስ ወይም ኒያሲናሚድ ወይም የሲያ በተርን ኮላጅንን ወይም ቫይታሚን ሲ በውስጡ የያዘ ንጥረ ነገር ነው እንግዲህ የሚጠቀመው ማለት ነው። ይህ የሰውነት ሳሙና ማለት ነው። ሌላ እንግዲህ የቆዳ መከላከያን ጤናን ይሰጥልናል። በሁለት ሳምንት ጊዜ ውስጥ ለጤናማ እይታ የቆዳ እርጥበትን መከላከያን ለማጠናከር የሚረዳ ነው ማለት ነው። ሌላው እንግዲህ የተለያዩ መፍትሄዎችን ለሰውነታችን የሚሰጥ ነው ማለት ነው። ይህም ስንል እንግዲህ እንደምናውቀው እድሜ በሚገድበን ሰዓት ወይም የእርጅና ምልክቶችን በምናይበት ሰዓት እንግዲህ ይህ የሰውነት ሳሙና እንግዲህ በጣም ጥሩ የሆነ ምላሽን ለመስጠት ለሰውነታችን እንግዲህ የእርጅና አይነት ምልክቶችን የሚያሳዩ ነገሮችን ከፊታችን ላይ በማስወገድ ከሰውነታችን ላይ በማስወገድ እንግዲህ የሚጠቅም እንደ ሴረም አይነት ሱፐር ሴረም አይነት ጨምሮ ለተለያዩ በውስጣችን ወይም በሰውነታችን ላይ የሚሰጠን ሳሙና ነው ማለት ነው። ሌላው እንግዲህ ጠረንን በሚመለከት ነው። እንግዲህ እንደ ሞቅ ያለ ወይም ትኩስ የአይነት ቅንጦት እንዲኖሩ ስሜት እንዲኖራችሁ የማያደርግ እንግዲህ ጥሩ ሳሙና ነው ማለት ነው። በሽታዎችን በመከላከል ማለት ነው። ይህ የኦንላይን ሳሙና ማለት ነው። ሌላ ኦንላይን አልትራ ሞይስቸራይዝ ቦዲ ዋሽ እንግዲህ በምናደርግበት ሰዓት እንግዲህ ለጥልቅ እርጥበትና ደረቅ ቆዳ ዋና ምግብ ሆኖ የሚያገለግል ለሰውነታችን ብዙ ጊዜ በውስጡ የሲያቅ በተርን የሚይዝ ስለሆነ ማለት ነው። ይህ እንግዲህ ኦንላይን ሱፐር ሴረም የሰውነት መታጠቢያ ሳሙና እጅግ የሚመከር አማራጭ የሆነ እርጥበትና የተሻሻለ የቆዳ ሻካራነትን ጨምሮ 5 ጥቅሞችን ይሰጣል ማለት ነው። ኦንላይን እንግዲህ ይህ ማጽጃና ብሩህነትን የሚሰጥልን ብርሃንን ለማሻሻል በቫይታሚን ሲ የበለፀገ ስለሆነ ለሰውነታችን ጥሩ የመታጠቢያ ሳሙና ነው ማለት ነው። እንግዲህ ኦንላይን የሰውነት ሳሙና መታጠቢያ ሳሙና እንግዲህ በጣም ጥሩ ከሚባሉ የፈሳሽ ሳሙናዎች አይነት ለሰውነታችን ማለት ነው ሳሙና አይነት ነው ማለት ነው። እንግዲህ በቫይታሚን ስሪ እንደ አይነት ንጥረ ነገሮችን በውስጡ ማስጃ አይነት ነገሮችን በውስጡ የያዘ ሲሆን እንግዲህ በ20 ዩሪክ አሲድ
የበለጸገ በመሆኑ በተጨማሪ ማለት ነው በጣም ሞይስቸራይዝድ በማድረግ ሰውነታችንን ለተጨማሪ ደረቅ ቆዳ ለረጅም ጊዜ የሚቆይ እርጥበትን ለመስጠት እንግዲህ ልዩ የሆነ በቫይታሚኖች የበለጸገ የሳሙና አይነት ነው ማለት ነው። የኦንላይ አልትራ ሱፐር መታጠቢያ ሳሙና ማለት ነው። እንግዲህ ይህ በጣም ጥሩ የሰውነት ሳሙና ስለሆነ ውድ የቻናሌ ቤተሰቦች እስኪ ይህንን ኦንላይ አልትራ ሱፐር የቆዳ ማለስለሻ እርጥበትን የሚሰጥ የሰውነታችን መታጠቢያ ሳሙናን በመጠቀም እንግዲህ የሚሰጣችሁን ጥቅም ለሰውነታችሁ ማለት ነው የሚሰጠውን ሞይስቸራይዝነትን እንደሚሰጥ ደረቅ ቆዳን እንደሚከላከልልን እንግዲህ እርጥበታማ ነገሮችን በሰውነታችን እንደሚሰጠን ብዙ ማጽጃ አይነት ቫይታሚን በውስጡ እንዳለ አይተናል ማለት ነው። እስኪ ይሄንን እርጥበታማ የሆነ የሚይዝ ወይም ደግሞ በቫይታሚኖች የበለጸገውን የኦንላይ አልትራ ሱፐር ወይ ሳሙና ማለት ነው በመጠቀም እንግዲህ ለሰውነታችሁ ጥሩ መዓዛን ጠረንን እንዲሁም ደግሞ ሞይስቸራይዘር እንዲሰጣችሁ እንግዲህ ይሄንን ሳሙና እንድትጠቀሙ እመክራችኋለሁ። እንግዲህ ሳሙናው እንግዲህ ፈሳሽ ነው ለሰውነታችን ፈሳሽ ሳሙና አይነት ነው እንግዲህ ምክንያቱም ይሄ እንደምናየው ደረቁ የምንታጠብበት የሰውነት መታጠቢያ ሳሙና ሳይሆን ፈሳሹ የሰውነት ሳሙና ነው። ኦንላይ እንግዲህ ይህንን ሳሙና በመጠቀም ሰውነታችሁን በጣም ወጣታማነትን እርጅናን አይነት ስሜትን ለመከላከል እንድትዋቡ እንድታምሩ ጠረናችሁ ጥሩ እንዲሆን የሚያደርግ ሳሙናን ገዝታችሁ እንድትጠቀሙ እንዲሁም ደግሞ ጥሩ ምላሽ እንደሚሰጣችሁ እየነገርኳችሁ ነው። እንግዲህ ይሄንን ሳሙና ተጠቀሙት ጥሩ ውጤትን ታያላችሁ። የቻናሌ ቤተሰቦች ለዛሬ ይሄን ይመስላል እንግዲህ ይዤላችሁ የመጣው ፕሮግራም በቀጣይ በሌላ በስኖ ፕሮግራማችን ከሌላ ፕሮግራም ጋር እስከምንገናኝ ለዛሬ በዚሁ አበቃለሁኝ። ቸር ሁኑልኝ።